ሰላም ጤና ይስጥልን ውድ ተመልካቾቻችን፣ እነሆ የዕለቱን ዘገባዎች ወደ እናንተ ማድረስ ጀምረናል። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የፌዴራል መንግስትን አስጠነቀቁ። ሰሞኑን የኢትዮጵያ ውጭ ጉዳይ ሚኒስትር ይፋ ባደረገው ኦፊሻል ደብዳቤ ላይ የኤርትራ ሰራዊት የኢትዮጵያን ሉዓላዊ ድንበር መጣሱን ገልጾ ይህ ዓለም አቀፋዊ ህገ ወጥ ጥሰት እንደሆነ በመጥቀስ ከዚህ ድርጊት እንዲታቀብና ህገ ወጥ መንገድ የያዘውን የኢትዮጵያ ግዛት በአስቸኳይ ለቆ እንዲወጣ በደብዳቤው ላይ ይፋ ማድረጉ ይታወቃል። ይህ በእንዲህ እንዳለ ደብዳቤው አክሎም እንዲህ አይነት ከጸባጫሪ ትንኮሳ ይልቅ ሁለቱ ሀገራት ብዙ የጋራ የሚያደርጋቸው ጉዳዮች ስላሉ ሁሉንም ነገር ስለ ጋራ ጥቅማችን ስንል በውይይትና በሰጥቶ መቀበል መርህ ለመወያየትና ለመደራደር ዝግጁ መሆኑን በውጭ ጉዳይ ሚኒስቴር መስሪያ ቤት በኩል የኢትዮጵያ መንግስት ይፋ ቢያደርግም በተቃራኒው የኤርትራ መንግስት ደብዳቤውን ረብ የለሽ በማለት አለመስማማቱን በይፋ መግለጹን የቅርብ ጊዜ ትውስታችን ነው። ይህ በእንዲህ እንዳለ የኢትዮጵያ መንግስት የመከላከያ ሰራዊቱን የኤርትራ መንግስት በኢትዮጵያ ሉዓላዊነት ጥሷል ብሎ ባሰበባቸው ከኢትዮጵያ ከተለያዩ የሀገሪቱ ክፍሎች ሰራዊቱን ከኦሮሚያ ክልል ከወለጋና ከምስራቅ ሸዋ እንዲሁም ከአማራ ክልል ከደቡብ ጎንደር አካባቢዎች እያስወጣ ኢትዮጵያ የሰሜን ምዕራብና የሰሜን ምስራቅ አቅጣጫ ማሰማራቱን ተከትሎ ነው የህወሓት ሊቀመንበር የሆኑት ዶክተር ደብረጽዮን ገብረ ሚካኤል የፌዴራል መንግስቱን ያስጠነቀቁት። ደብረጽዮን ገብረ ሚካኤል አክለውም የፕሪቶሪያው ስምምነት የተኩስ አቁም ስምምነት ነው። አሁን ግን የፌዴራል መንግስቱ ተኩስ በመክፈት ስምምነቱን ጥሷል። የሰላም ጥሪው ከተረገጠ ማንም የትግራይ ተወላጅ ዝም አይልም ሲሉ ዛሬ ከሰዓት በኋላ በሰጡት መግለጫ አስጠንቅቀዋል። ከዚህ ማስጠንቀቂያ በተጨማሪ ለአፍሪካ ህብረት ፕሬዝዳንት ይፋዊ ደብዳቤ መጻፋቸውን ይፋ አድርገዋል። በይፋ በተጻፈው ደብዳቤ ላይ አሁን የሚቀሰቀሰው ግጭት አካባቢያዊ ተጽዕኖ ብቻ ሳይሆን ቀጠናዊ ችግር የሚያስከትል ስለሆነና ድጋሚ ንጹሃንና ንብረት ላይ ችግር ከማድረሱ በፊት የፕሪቶሪያው ስምምነት ሳይሸራረፍ ተፈጻሚ እንዲሆን በደብዳቤው ላይ ገልጸዋል። ይህ በእንዲህ እንዳለ የሳውዲ አረቢያ ከፍተኛ ባለስልጣናት አስመራ ገብተዋል። የሳውዲ ከፍተኛ ባለስልጣናት በዛሬው ዕለት አስመራ ዓለም አቀፍ አውሮፕላን ማረፊያ አቀባበል ተደርጎላቸዋል። አስመራ ከገቡት የሳውዲ አረቢያ ባለስልጣናት መካከል የሳውዲ አረቢያ ምክትል ውጭ ጉዳይ ሚኒስትር ዋሊድ አል ከሪጅ ዋናዎቹ ናቸው። በትናንትናው ዕለት እንደሚታወቀው የሳውዲ አረቢያ ውጭ ጉዳይ ሚኒስትር አዲስ አበባ መግባታቸውና ከጠቅላይ ሚኒስትር አብይ አህመድ ጋር በሁለትዮሽና በወቅታዊ ጉዳዮች ዙሪያ መወያየታቸው የትናንት ትውስታችን ነው። ሰሞኑን በአዲስ አበባ የሚካሄደው የአፍሪካ ህብረት የመሪዎች ስብሰባን ጨምሮ የተለያዩ የውጭ ሀገራት መሪዎች ወደ ኢትዮጵያና ኤርትራ እያመሩ መሆናቸው በግልጽ እየታየ ያለ ቢሆንም ወደ አስመራና ወደ አዲስ አበባ የሚደረጉ የውጭ ሀገር ባለስልጣናት ጉዞ ከቅርብ ጊዜ ወዲህ ሁለቱ ሀገራት ከገቡበት መቃቃርና ፍጥጫ ለማሸማገል እና ለማደራደር ይሁን አይሁን የታወቀ ነገር የለም።